በህይወታችን ውስጥ ጊዜያችን እየጠፋ እንደሆነ የሚሰማን ሰዓቶች አሉ። ጸሎታችን ምላሽ እንዳላገኘና ይሆንልናል ብለን ያመንባቸው ነገሮች ብዙ ጊዜ እየወሰዱብን እንደሆነ ይሰማናል። በዚህ አይነት መጠባበቅ ስሜት ላይ ያለ ጭንቀትና ጥርጣሬ ስር ሰዶ እግዚአብሔር ስለኛ ረስቶ እንደሆነ ማሰብ እንጀምራለን። ነገር ግን ማስታወስ ያለብን የእግዚአብሔር ጊዜ ጥሩ ብቻ ሳይሆን ፍጹም ነው። በዩኒቨርስ ውስጥ ያለው ነገር ሁሉ በመለኮታዊ መርሃ ግብር ነው የሚሰራው። ፀሐይ ትወጣለች፣ በጊዜዋም ትገባለች። ወቅቶችም በጊዜያቸው ይለዋወጣሉ። አንድ ሕፃን በትክክለኛው ጊዜ እንዲወለድ በማህፀን ውስጥ እግዚአብሔር የሰራው ትክክለኛ ዘይቤ አለ። እሱ ስለ ተፈጥሯዊ ዓለም ይህን ያህል ትክክል ከሆነ ስለኛ ህይወትስ እንዴት ትክክለኛ ጊዜ አይኖረውም? ችግሩ ፈጣን እርካታ እንወዳለን። ነገሮች አሁኑኑ እንዲሆኑ እንፈልጋለን። ጸሎታችን ዛሬ እንዲመለስልን እንፈልጋለን። በዚህ ዓመት ህልማችን እንዲፈጸም እናም ስኬታችን በፍጥነት እንዲከናወንልን እንፈልጋለን። እግዚአብሔር ግን በእኛ ትዕግስት ማጣት አይመራም። በሰዎች ቀነ ገደብ ስራውን አያደርግም። ሙሉ የህይወታችን ምስሉን ያያል፣ መጀመሪያውንና መጨረሻውን። የተስፋ ቃሉ መቼ እንደሚፈጸም በትክክል ያውቃል። አብርሃምና ሳራ ቃል የተገባላቸው ልጃቸውን አጥብቀው መጠበቅ ነበረባቸው። ዮሴፍ ወደ ዕጣ ፈንታው ከመሄዱ በፊት ለብዙ ዓመታት መከራን መታገስ ነበረበት። ዳዊት በዙፋኑ ላይ ከመቀመጡ ከረጅም ጊዜ በፊት ነው ንጉሥ ሆኖ የተቀባው። በእግዚአብሔር ጊዜ የሚታመኑት በራሳቸው መታመንና ማቀናበር ከሚችሉት እጅግ የላቀ ነገር እንደተቀበሉ ደጋግመን እናያለን። የእግዚአብሔር መዘግየቶች መካድ ማለት አይደሉም። እንድንጠብቅ የሚያደርገን መልካም ነገር ስለነፈገን አይደለም፣ የተሻለ ነገር እያዘጋጀ ስለሆነ ነው። የዘገየ የሚመስለው በእውነቱ በመለኮታዊ ዝግጅት ውስጥ ስላለ ነው። እግዚአብሔር እምነታችንን እየገነባ ነው፣ ባህሪያችንን እያስተካከለና እያጠነከረን ነው። ትክክለኛ ሰዎችንና እድሎችን በዙሪያችን እያስቀመጠልን ነው። መጠበቅ ኪሳራ አይደለም፣ ለእናንተ ጥቅም እየሰራ ነው። አንዳንድ ጊዜ ስንጸልይለት ለነበረው ነገር ዝግጁ ነን ብለን እናስባለን። ነገር ግን ትክክለኛ ጊዜው በትክክል መቼ እንደሆነ የሚያውቀው እግዚአብሔር ብቻ ነው።
ብቁ ሳትሆኑ በፊት ወደ ሕይወታችሁ ምንም ነገር አስቀድሞ አያመጣም። ከሱ ጊዜ ውጪ የሆነ ነገር አስገድደን ብናመጣ ያ ነገር አይቆይልንም። ነገር ግን እሱን ስናምነው የጊዜ መስመራችንን ለሱ ስንሰጥ እሱ የገባልን ቃል እንደሚፈጸም እርግጠኛ መሆን እንችላለን። ሕይወት ብዙውን ጊዜ ባልተጠበቀ አቅጣጫ ይወስደናል። እቅዶችን አውጥተን ግቦችን አስቀምጠን የተወሰነ መንገድ ለመራመድ ስንሞክር ነገሮች በጠበቅነው መንገድ ሳይሆኑ ይቀራሉ። በሮች ዝግ ይሆናሉ። እድሎች ይንሸራተታሉ። መዘግየቶች በእነዚያ ጊዜያት ይከሰታሉ። ያኔ በትክክለኛው መንገድ ላይ እንዳልሆንንና ተስፋ ለመቁረጥ እንወስን ይሆናል። ነገር ግን ልንረዳው የሚገባው ነገር ይህ የእግዚአብሔር ሂደት እንደሆነና ልክ እንደገባው ቃል አስፈላጊ እንደሆነ ነው። ሁሉም ትልቅ ስራ ጊዜ ይወስዳል። ድንቅ ስራ በአንድ ቀን ውስጥ አልተፈጠረም። ቤት ያለ ጠንካራ መሰረት አይገነባም። ሂደቱ ሁልጊዜ ትርጉም ያለው ላይሆን ይችላል። አንዳንድ ጊዜ በመጠበቅ ብዛት ህመም ሊሰማን ይችላል። ግን ለበለጠ ነገር እያዘጋጀን ነው። እግዚአብሔር በረከቱን ዝም ብሎ ሊሰጥ ፍላጎት የለውም። መጀመሪያ እሱን መቋቋም እንደምንችል ለማረጋገጥ ፍላጎት አለው። በመሬት ውስጥ ስለተዘራ ዘር አስቡ። ገበሬው በማግስቱ ፍሬ ለማየት አይጠብቅም። አዝመራው ከመምጣቱ በፊት የእድገት ሂደት እንዳለ ይገነዘባል። በመጀመሪያ ዘሩ በጨለማ ውስጥ መቀበር አለበት። ከአፈር ውስጥ መግፋት አለበት። የማይታይና የማይታወቅ ሆኖ ይቆያል። የፀሐይን ሙቀት፣ ዝናብንና ነፋስን መቋቋም አለበት። ከዚህ ሁሉ በኋላ በጊዜው የተደበቀው ነገር መነሳት ይጀምራል።